mok matin kama imanoso yamumok Jesus Christos egenet nillegene lambenne heu kanannatu annani sukok yok gidginda annani sane sawani dukok Jesus Christos eg እንግዲህ የክሞይሷን ኢየሱስ ክርስቶስን ሙሉ ውኖ ምሽመን ቢ ገለትን ቻኖ ገለት ይሎም ቢዋይነው አሜን አሜን ዋይስ ለባራማይ ዋይስ ማማሰም የኢየሱስ ደም የሚል ነው ርዕሱ። የኢየሱስ ደም አጥቦ የሚያነጻ ያጣትን ድፍ ከሞት ፍርሃት ነፍሱን የሚያሳርፍ ክቡር ስፍራ ያለው በአብ ፊት ስታይ በቀራንዮ ላይ የፈሰሰው ሲሳይ አጥቦ የሚያነጻ ያጣትን ድፍ ከሞት ፍርሃት ነፍሱን የሚያሳርፍ ክቡር ስፍራ ያለው በአብ ፊት ስታይ በቀራንዮ ላይ የፈሰሰው ሲሳይ ለሰው ልጆች ሁሉ የምለምን ምሕረት የሚፈሰው ኃይል በሱ ላመነበት ኩነንን አርቆ ጽድቅን የሚያስታጥቅ ከገሃነም እሳት ሰውን የሚነጥቅ ተቀብሮ ያልቀረ ሕያው ሆኖ የሚኖር ከአቤል ደም ይልቅ የሚሻል መናገር ከእግዚአብሔር ጋር ኪዳን ያደረግንበት ባርነት ተሽሮ ልጆች የሆንበት የኢየሱስ ደም ነው ለእኛ ዋስትናችን በአብ ፊት ለመቆም ድፍረት ብቃታችን ለሰው ልጆች ሁሉ የምለምን ምሕረት የሚፈሰው ኃይል በሱ ላመነበት ኩነንን አርቆ ጽድቅን የሚያስታጥቅ ከገሃነም እሳት ሰውን የሚነጥቅ ተቀብሮ ያልቀረ ሕያው ሆኖ የሚኖር ከአቤል ደም ይልቅ የሚሻል መናገር ከእግዚአብሔር ጋር ኪዳን ያደረግንበት ባርነት ተሽሮ ልጆች የሆንበት የኢየሱስ ደም ነው ለእኛ ዋስትናችን በአብ ፊት ለመቆም ድፍረት ብቃታችን የኢየሱስ ክርስቶስ ደም ነው። ባጣት ጭቃ ውስጥ የተጸማለቀውን በበደሉ ዚሉ ደክሞ የወደቀውን ደግፎ አንስቶ ድጋሚ የሚያቆም ጊዜ የማልፍበት ትኩስ የሆነ ዛርም መርገምን ሰባሪ ዳዊውን የሚፈውስ ወደ እሱ የሚመጡትን ሁሉን የሚቀድስ አሮጌውን ሽሮ የሚያደርግ አዲስ ነጭ ያደረገው የቅዱሳንን ልብስ ባጣት ጭቃ ውስጥ የተጸማለቀውን በበደሉ ዚሉ ደክሞ የወደቀውን ደግፎ አንስቶ ድጋሚ የሚያቆም ጊዜ ማልፍበት ትኩስ የሆነ ዛርም መርገምን ሰባሪ ዳዊውን የሚፈውስ ወደ እሱ የሚመጡትን ሁሉን የሚቀድስ አሮጌውን ሽሮ የሚያደርግ አዲስ ነጭ ያደረገው የቅዱሳንን ልብስ የኢየሱስ ደም ነው። የመዳን ምልክት በግንባራችን ላይ ላጠፈን እንዳይችል ያ ነፍሰ ገዳይ ስለኛ የሚሞግት ማንም እንዳይከሰን ዕዳችንን ከፍሎ ሙሉ ያደረገን የክርስቶስ ደም ነው እኛን የተቤዠው ተራ አይደለንም ዋጋችን ውድ ነው። የመዳን ምልክት በግንባራችን ላይ ላጠፈን እንዳይችል ያ ነፍሰ ገዳይ ስለኛ የሚሞግት ማንም እንዳይከሰን ዕዳችንን ከፍሎ ሙሉ ያደረገን የክርስቶስ ደም ነው እኛን የተቤዠው ተራ አይደለንም ዋጋችን ውድ ነው። ሃሌሉያ አሜን። ኢየሱስ ክርስቶስ ደም ውድ ነው ተራ አይደለንም በዋጋ የተገዘን በደሙ የተገዘን ውድ ሰዎች ነን። ክብር ለኢየሱስ ይሁን። አሜን አሜን። የታረደው በግ የሚል ነው። የታረደው በግ በአስጨናቂው ስፍራ በፍጥሞ ደሴት ነፍሱን አሰቃይቶ ሞትን ምናፍቅበት የኢየሱስ ክርስቶስ ምስክር ተብዬ እኔ ዮሐንስ በዛው ነበርኩ ተጥዬ ቁሩ በርትቶ ቢያንሻብበኝም ባጥንቴ ዘልቆ ቢያሰቃየኝም የምድሩ ስቃይ ጊዜያዊ ነውና ሰማይን አያለው ሁኜ በጥሞና እናም በጌታ ቀን በመንፈስ ነበርኩኝ ቃሉን እያሰብኩ እያሰላሰልኩኝ ድንገት ከኋላዬ አንድ ድምፅ ቢሰማኝ ማንነትን ልለይ ዞር ብዬ አየሁኝ። እስከ እግሩ ድረስ የተጎናጸፈ ከአእምሮ በላይ እጅግ የገዘፈ አይኖቹ የሆኑ የእሳት ነበልበል እግሩ የነጠረ ናብስን የሚመስል ከበረዶ ይልቅ ጸጉሩ የነጣ ሲናገር ከፉ ሴፍ የሚወጣ ግርማና ሞገሱ እጅግ አስፈሪ የሰው ልጅ መሳይ ግን ሰውን ፈጣሪ ታላቁን ጌታ ፊት ለፊቴ ባየው መሬት ላይ ወደቅኩኝ እንደሞተ ሰው።
እሱም ተጠግቶ በፍቅሩ እያየኝ ቀኝ እጆቹን ጭኖብኝ አትፍራ አለኝ። ፊተኛ መጨረሻ ሕያው እኔ ነኝ፣ የሞትና የሲኦል መክፈቻ ብቻለኝ ብሎ ተናገረኝ። ደግሞም አየሁኝ በመንፈሳኝ በሰባት ማኅተም የተዘጋውን ማንም እንዳይከፍት በደንብ ታትሟል። መጽሐፉን የሚከፍት ከየት ይገኛል? በምድረ ባዳ ቢሆን በሰማያት የተዘጋውን ማኅተምን የሚከፍት ማንም ስለሌለ እጅግ አለቀስኩኝ። የማኅተሙ ብርታት በዓይኔ አየሁኝ። ከሽማግሌዎቹ አንዱ አታልቅስ አለኝ። ሁሉን የሚችል አለ አንድ አዳኝ፣ የዳዊት ዘር ነው የአይሁድ አንበሳ፣ ሞትን ድል አድርጎ በኃይሉ የተነሳ ማኅተሙን እሱ ይፈቷል፣ ጠቅልሉን መጽሐፍ ይዘረገዋል ብሎ ሲናገረኝ ቀና ብዬ ሰባይ የታረደው በግ የዓለም ሲሳይ ቆሞ አየሁት ደካማ መሳይ። ግን ይሰግዱለታል ሁሉም በአንድ ላይ ከዙፋናቸው ሁሉም ተነስተው አክሊላቸውን ከእግሩ ስር አድርገው ስለ ጣታችን ታድሃልና ከነገድ ከቋንቋ ሕዝብን ዋጅታልና ለአምላካችን መንግስት ካህናት አድርጋልና ይገባሃል አንተ ክብርና ምስጋና ብሎ ይሰግዱለት እልፍ አእላፋት በአዲስ ቅኔ እየተቀኙለት ከዙፋናቸው ሁሉም ተነስተው አክሊላቸውን ከእግሩ ስር አድርገው ስለ ጣታችን ታድሃልና ከነገድ ከቋንቋ ሕዝብን ዋጅታልና ለአምላካችን መንግስት ካህናት አድርጋልና ይገባሃል አንተ ክብርና ምስጋና ብሎ ሰገዱለት እልፍ አእላፋት በአዲስ ቅኔ እየተቀኙለት። ለካ እንወደው ዘንድ ደም ግባት የሌለው የባሪያን መልክ ይዞ የተናቀው በሰው ስለ ዓለም ኃጢአት መስዋዕት የሆነው የታረደ በግ ኢየሱስ አዳኝ ነው። ለካ እንድንወደው ደም ግባት የሌለው የባሪያን መልክ ይዞ የተናቀው በሰው ስለ ዓለም ኃጢአት መስዋዕት የሆነው የታረደ በግ ኢየሱስ አዳኝ ነው። የታረደው በግ ኢየሱስ አዳኝ ነው። ኢየሱስ ያድናል። እግዚአብሔር ባርካችሁ። አሜን 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 አሜን።